እዚህኮ ጊታር ጃዝ ከረባት ሱፍ አታይም እያንዳንዱ ካህን በልብሱ ኢየሱስን ነው የሚሰብከው አቋቋማቸውን እስቲ ተመልከቱ ካቋቋማቸው በፊት ቤተክርስቲያናችን በስርዓቷ ምን ትላለች የመቀደሻ አልባሳት ነጫጭ ይሁኑ ቀለም የገባባቸው አይሁኑ ይሄ ትልቁ የፍትሐ ነገሥት ስርዓት ነው ለምን ሲባል ኢየሱስ ክርስቶስ በተወለደ ጊዜ በተነሳ ጊዜ ባረገ ጊዜ መላእክት ምን ለብሰው ታይተዋል ነጫጭ ለብሰው ታይተዋል የደስታ ወር ነው የሐሴት ወር ነው ክርስቶስ ተወልዷል ለፍጥረት ሁሉ ደስታ ነው ሞትን ድል አድርጎ ተነስቷል ለፍጥረት ሁሉ ደስታ ነው ወደ ሰማይ አድርጓል ለፍጥረት ሁሉ ምንድነው ደስታ ነው በክርስቶስ ስጋዌ ዓለም ከጨለማ ወደ ብርሃን ከእንባ ወደ ደስታ መመለሷን ልብሳቸው ላይ ታየዋለ አሁንም ትኩር ብለህ ስትመለከት ልብሳቸው ላይ መስቀሉ ተስሎ ታያለ እውነት ሐሰት እስቲ ንገሩኝ አረ መልሱልኝ አዎ አቋቋማቸውን ደግሞ ልብ አድርገህ ተመልከተው ካህኑ እዚህ ጋር ሆነው ይሄ ወደ ምዕራብ ነው የሚያሳየው ካህኑ በዚህ ጋር ካሜራው አለበት ማለት ነው ፊታቸውን ወደ ምስራቅ ሲመልሱ ዲያቆኑ ደግሞ እንዲህ ሆኖ መንበሩ መሃል ሆኖ ፊቱን ወደ ምን ወደ ምዕራብ መልሶ አንድ ካህኑ በራስጌ ዲያቆኑ በግርጌ ሆነው ስታይ ምን ትዝ ይልሃል መቃብሩ ጋር አንዱ መልአክ ቅልታ በራስጌ አንደኛው መልአክ በግርጌ ነጫጭ ለብሰው ለቅዱሳት አንስት ሲያበስሩ የነበረውን ብስራት ታያለ ከዚህ የበለጠ የት ታየዋለ ክርስቶስን ከዚች ቤተክርስቲያን የበለጠ ማን ነው ለዚች ቤተክርስቲያን ስለ ኢየሱስ ክርስቶስ ሊነግራት የሚችል እናንተ እንደው የውስጡን ውደቱን ምኑን ተውትና እንደው ምታቁት እንኳን ምስባክ አለ አይደለ የዳዊት መዝሙር ይሰበካል ወንጌል ከመነበቡ በፊት ዲያቆኑ 2 ጊዜ ይሰብካል መርጦ ስንት እኛ ደግሞ አንድ ላይ ሆነን 3 ጊዜ በድምሩ ስንት አረመልስ 5 ዝም ብሎ 5 ይሆን አይደለም 5500 ዘመን ሁሉ ስለ ክርስቶስ በነቢያት ትንቢት መነገሩ ሱባኤ መቆጠሩን ቤተክርስቲያን ለመመስከር ነው ከአዳም ጀምሮ እስከ ዮሐንስ መጥምቅ ያሉትን ነቢያትን ቤተክርስቲያን በዛት ሰብካለች ልክ በስድስተኛው ካህኑ ወንጌል ብለው ይወጣሉ ምን ብለው ይወጣሉ በስድስተኛው ሰው ሆኖ ወንጌልን የሰበከ ክርስቶስን ያመለክታሉ ደስ ይበላችሁ እንዴ ሕያዊት ቤተክርስቲያን ነዋ ወንጌለ መንግስት ወደ መንግስተ ሰማያት መርታ መታገባ ወንጌል እነሆ ብለው ለንፍቁ ይሰጡታል አይሰጡም አይታል አይደለ ንፍቁ ደግሞ የሰጠኝን መልሽ የሰጠው መንግስቱ ጽድቆ ዘወፈን ያወፈይኩከ መንግስቱን ጽድቁን የሰጠኝን ሰጠው ብሎ ደግሞ ለዲያቆኑ ያስረክበዋል መረካከብ አያችሁ ካህኑ ለንፍቁ መስጠታቸው ጌታችን ቤተክርስቲያንን እንዲጠብቅ ባደራ ለማን ሰጥቷል ለጴጥሮስ ሰጥቷል ያልተቋረጠ የክህነት ሰንሰለት ነው ይሄ ክህነት ሰንሰለት ከሌለ ስጋው ደሙ የለም ገነትም መንግስተ ሰማያትም አትገቡም ካልበላችሁት ካልጠጣችሁት ያቼን አልበጠስም እሱ ደግሞ ለዲያቆኑ እንደሚያስረክብ ለስጢፋኖስ አይደል ስጢፋኖስ በረከት ይደረብና ገና ከብረዋል ተመልከቱ ይሄ ታዲያ በምኑ እንደው እውነት እንደው በደም እርገተ ጣኑን ብታዩት 13 ነው በቁጥር ነው መሰብከው ቤተክርስቲያን 13ቱን ማማተ መስቀል በስጋ ሙዝ መለኮት መቀበሉን 21 ጊዜ ካህኑ የባረኩ ክርስቶስ የተቀበለውን መከራ ማሰብ ማን የተቀበለው ለ21 ሰዓታት ማታ ሐሙስ 3 ሰዓት ተያዘ ሌሊቱ 9 ሰዓት ሙሉ መከራ ነበር አርብ ደግሞ ከጧት እስከ 9 ሰዓት ቅድስት ነፍሱን እስኪ ላይ 18 ሰዓት ሞላ 3 ቀን 3 ሌሊት በከርሰ መቃብር አደረ ሲደመር ስንት ሆነ 21 አቤት በቁጥር መስበከው በእርገተ ጣም መስበከው በቡራኬ መስበከው ማናት እቺ ቤተክርስቲያን ናት